የአሜሪካ ኢራን ጦርነት፣ የኢስላማባድ የተኩስ አቁም ስምምነት መፍረስና የሆርሙዝ የባህር ወሽመጥ ጦርነት። ሰላም ጤና ይስጥልን። የሐምሌ 6 ቀን 2018 ዓ.ም የአሜሪካና ኢራን ውሎን እንዳስሳለን። ቻናላችንን ሰብስክራይብ በማድረግ ይጀምሩ። ዛሬ የምንጀምረው በዓለም አቀፍ የኃይል ገበያ ላይ አስደንጋጭ ማዕበል በፈጠረው ዓለም አቀፍ ዲፕሎማሲን ወደ ገደል ባፋጠጠው እና በመካከለኛው ምስራቅ አስከፊና ሁሉን አቀፍ ጦርነት ሊቀሰቀስ ይችላል የሚል ስጋት ዳግም ባቀጣጠለው ሰበር ዜና ነው። እስከ ዛሬ ሰኞ ሐምሌ 6 ቀን 2018 ዓ.ም ድረስ በዩናይትድ ስቴትስ እና በኢራን እስላማዊ ሪፐብሊክ መካከል የነበረው ተሰባሪ ሰላም ሙሉ ለሙሉ ፈርሷል። ከአንድ ሳምንት በፊት ሰኔ 10 ቀን የተፈረመው የኢስላማባድ የመግባቢያ ስምምነት አሁን ውድቅ ሆኗል። የኢራን የኒኩለር መርሃ ግብር ለመደራደር የ60 ቀናት የሰላም እድል እንዲሆን ታስቦ የነበረው ስምምነት በተቃራኒው በዋሽንግተንና በቴሄራን መካከል በዘመናዊ ታሪክ ውስጥ ከፍተኛውን የተለመደ ወይም ኮንቬንሽናል ወታደራዊ ኃይል ልውውጥ ወደሚካሄድበት ደረጃ ተቀይሯል። ከዋሽንግተን ፖስት እና ፋይናንሻል ታይምስ እስከ ሮይተርስ እና ቢቢሲ ያሉ በዓለም ዙሪያ በሚገኙ ዋናውና የሚዲያ አውታሮች በዓለም እጅግ ወሳኝ በሆነው በባህር መተላለፊያ በሆርሙዝ የባህር ወሽመጥ ላይ ከፍተኛ የአየርና የሚሳይል ጦርነት በንቃት እየተካሄደ መሆኑን እያረጋገጡ ነው። በሳምንቱ መጨረሻ የዩናይትድ ስቴትስ ማዕከላዊ ዕዝ በኢራን ውስጥ አራተኛውንና አምስተኛውን ዙር ከፍተኛ የአየር ድብደባ ያጠናቀቀ ሲሆን ከባህር ዳርቻ ራዳር መርከቦች እና የአየር መከላከያ ስርዓቶች ጀምሮ እስከ ስስ የኒኩለር ምርምር ተቋማት እንደ ኮንባድ ከባድ ውሃ ተቋም ያሉ ከ140 በላይ ኢስላማውያን መጥቷል። የኢራን ምላሽ ፈጣን፣ ከባድና ቀጠናውን ያካተተ ሆኗል። የኢራን አብዮታዊ ዘብ የሆርሙዝ የባህር ወሽመጥ እስከሚቀጥለው ማስታወቂያ ድረስ በይፋ መዘጋቱን አስታውቋል። በተመሳሳይ ጊዜ ቴሄራን በፋርስ ባህረ ሰላጤ ላይ በርካታ የባለስቲክ ሚሳኤሎችና ባለ አንድ አቅጣጫ ተኳሽ ድሮኖችን በመልቀቅ የአሜሪካና ወታደራዊ ኃይል ቀጠናው መዋቅር ላይ ከፍተኛ ጥቃት ሰንዝራለች። በባህሬን ከሚገኘው የአሜሪካ አምስተኛ ፍሊት ዋና መስሪያ ቤት ጀምሮ በጆርዳን፣ ኩዌት፣ ኳታርና ኦማን እስከሚገኙ የፊት መስመር የጦር ሰፈሮች ድረስ የአደጋ ጊዜ ሳይረኖች ሲጮሁ ሰንብተዋል። የዓለም የነዳጅ ዋጋ በአንድ ጊዜ ከ5% በላይ በመጨመር የአንድ በርሜል ዋጋ $80 ደረጃን ለመሻገር እየዛተ ባለበት እና በሺዎች የሚቆጠሩ የባህር ተጓዦች በአሁኑ ጊዜ ከፍተኛ አደጋ ባላቸው ውሃዎች ውስጥ ተዘግተው በሚገኙ በዚህ ወቅት ውጥረቱን ከምንጊዜውም በላይ ከፍ ብሏል። ወደዚህ አስጊ ሁኔታ እንዴት ልንደርስ እንደቻልን ለመረዳት ሰኔ 17 ቀን የተፈረመው የኢስላማባድ የጋራ መግባቢያ ስምምነት ወታደራዊ ውድቀትን መመልከት ይኖርብናል። በፓኪስታን፣ ኳታርና ኦማን ከፍተኛ ጓሮ በር ዲፕሎማሲ አደራዳሪነት የተገኘው ይህ የተኩስ አቁም ስምምነት የ60 ቀናት የሰላም ጊዜ ለመፍጠር ታስቦ የነበረ ነው። የኢራን በማጓጓዣ መስመሮች ላይ የምታደርገውን ትንኮሳ ግጭት ለማቆምና ለኒኩለር ቁጥጥር ሰፊ እድል ለመስጠት ተስማማች። በምላሹ ዩናይትድ ስቴትስ ቴሄራን የተወሰነው የድፍድፍ ነዳጅ መጠን ወደ ውጭ እንድትልክ የሚፈቅድ ጊዜያዊ የእገዳ ማቃለያዎች ሰጥታ ነበር እንጂ የስምምነቱ ዋና ይዘት በሆርሙዝ ስትሬት የትራንስፖርት መስመሮች ላይ ማን የበላይነት ይኖረዋል የሚለው ጉዳይ ላይ ፈንጂ ሊሆን የሚችል ግልጽ ያልሆነ ብዥታ ነበረው። ዘ ፋይናንሻል ታይምስ ባወጣው ዘገባ መሰረት የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋዲ ዩናይትድ ስቴትስ ከመጀመሪያው ቀን ጀምሮ የስምምነቱን መንፈስ ጥሳለች ሲሉ በግልጽ ከሰዋል። ቴሄራን በጋራ የመግባቢያ ስምምነቱ መሰረት በስትሬቱ ሰሜናዊ አቅጣጫ በሚገኙ በግዛቱ ውሃዎች ላይ የሚያሳልፉትን የትራፊክ እንቅስቃሴዎች የመቆጣጠር ሉዓላዊ መብት እንዳላት ትከራከራለች። ኢራን ሁሉንም የንግድ መርከቦች በቀጥታ ከእርሷ ወይም የፋርስ ባህረ ሰላጤ ስትሬት ባለስልጣን ጋር እንዲቀናጁ ትጠብቅ ነበር። በዚህ ፈንታ የትራምፕ አስተዳደር የንግድ መርከቦች ኩባንያዎች በኦማን ደቡባዊ የባህር ዳርቻ አቅራቢያ የሚገኘውን አዲስ የተደራጀ ትይዩ መስመር በመጠቀም የኢራንን ቁጥጥር በዝምታ እንዲያልፉ በንቃት አበረታቷል። ኢራን ይህንን የደቡብ መስመር ለጂኦፖለቲካዊ ተጽዕኖ ቀጥተኛ ስጋትና የባህር ላይ መብቷን በህገወጥ መንገድ መንጠቅ አድርጋ ተመልክተዋለች። ይህ ፍጥጫ ቅዳሜ ሐምሌ 4 ቀን ወደ ገዳይነት ተቀየረ። የኢራን አብዮታዊ ዘብ በባህር ኃይል ስትሬቱን በማቋረጥ ላይ የነበረችው በቆርቆስ ሰንደቅ ዓላማ የምትጓዘው ጂኤፍኤስ ጋላክሲ በተባለች የኮንቴነር መርከብ ላይ ጸረ መርከብ ክሩዝ ሚሳኤል በመተኮስ አስቆማት። በኢስላማዊ ሪፐብሊክ የዜና ወኪል በኩል ክትትል የተደረገባቸው የኢራን የመንግስት መገናኛ ብዙሃን እንደገለጹት መርከቧ የኢራን አስገዳጅ ፍተሻ ለማስቀረት ስትል ሆን ብላ የትራንስፖንደር መከታተያ ስርዓቶቿን አጥፍታ ወዳልተፈቀደ መስመር ዘንበል ማለቷን ገልጿል።
ከዋሽንግተን እይታ አንጻር ይህ ግልጽና ድፍረት የተሞላበት የተኩስ አቁም ስምምነቱን መጣስ ነበር። ከሰዓታት በኋላ ፕሬዚዳንት ዶናልድ ትራምፕ የነዳጅ ማዕቀብ ማቃለያዎቹን የሰረዙ ሲሆን ጊዜያዊ ስምምነቱ በይፋ ማክተሙን አውጀው የዩናይትድ ስቴትስን ወታደራዊ ኃይል ሙሉ በሙሉ አሰማርቷል። የአሜሪካ ወታደራዊ የአጸፋ እርምጃ ተራ የማስጠንቀቂያ ተኩስ ብቻ አልነበረም። ሰኞ ማለዳ ላይ ከዩኤስ መካከለኛው ዕዝ በተሰጠው ይፋዊ መግለጫ መሰረት የአሜሪካ ወታደራዊ ኃይል አምስተኛውን እጅግ የተቀናጀ የማጥቃት እርምጃ ፈጽሟል። በሮይተርስና በፎክስ ኒውስ ዘገባዎች የቀረቡት የክዋኔ ዝርዝሮችን እንመልከት። የቅዳሜ ምሽትና የእሁድ ጥቃቶች ጥምር ጥንካሬ በሉዓላዊቷ ኢራን ግዛት ውስጥ ጥልቅ በሆኑ ከ140 በላይ የተለያዩ ቦታዎች ላይ ያነጣጠረ ነበር። ሴንትኮም ከአውሮፕላን ተሸካሚ መርከቦች የሚነሱ ተዋጊ ጄቶችን በሚሳኤል የሚመሩ አጥፊ መርከቦችን ከምድር የሚነሱ ረጅም ርቀት ተወርዋሪ ቦምቦች ላይ አውሮፕላኖችንና የአንድ አቅጣጫ ተዋጊ ሰው አልባ አውሮፕላኖች ወይም ድሮኖችን ጨምሮ የተራቀቁ የጦር መሳሪያዎችን አሰማርቷል። በባህር ላይ ውጊያ ታሪክ ውስጥ ለመጀመሪያ ጊዜ የአሜሪካ ጦር የኢራን አብዮታዊ ዘብ ፈጣን አጥቂ የስዋር መንጋ ጀልባዎችን ከማረፊያቸው ከመነሳታቸው በፊት በስርዓት ለማጥፋት የአንድ አቅጣጫ ተዋጊ የባህር ላይ ድሮኖችን ተጠቅሟል። የፔንታጎን ባለስልጣናት እንደገለጹት የስትራቴጂው ዓላማ በደቡባዊ የባህር ዳርቻ ላይ የሚገኘው የኢራንን የአካባቢ የመከላከያ ስርዓት አቅም ሙሉ በሙሉ ማዳከም ነው። ጥቃቶቹ በሚከተሉት ላይ ከፍተኛ ጉዳትን አድርሰዋል። ዋና ዋና የባህር ኃይል ሰፈሮችንና የጸረ መርከብ ክሩዝ ሚሳኤሎች ክምችቶችን በከፍተኛ ሁኔታ አውድመዋል። የአሜሪካ አውሮፕላኖች በባህር ዳርቻው የአየር ክልል ላይ ያልተገደበ በላይነት እንዲኖራቸው ለማድረግ ከምድር ወደ አየር የሚተኮሱ ሚሳኤሎች መከላከያ መረቦች ስርዓት እንዳይታዩ ተደርጓል። በአስፈላጊነቱ ዋና ዋና የመገናኛ ብዙሃን በጥቃቱ ኢላማዎች ላይ የታየውን ከፍተኛ ውጥረትን የሚቀሰቅስ ለውጥ ጎልቶ እንዲታይ እያደረጉ ነው። የአየር ጥቃቶቹ ወደ መሃል አገር ዘልቀው በቤሻሁር የሚገኘው ዋናው የሲቪል ኒኩለር ኃይል ማመንጫ በቀጥታ ጥቃት ባያጋጠሙም በዙሪያው ባለው አጥር ላይ ፍንዳታዎች መመዝገባቸው ታውቋል። በተጨማሪም ዘ ፋይናንሻል ታይምስ እንዳረጋገጠው የአሜሪካ የጦር መሳሪያዎች በኢራን መሃል በሚገኘው የኮንዳብ የከባድ ምርምር ሪያክተር ግቢ ላይ ጥቃት ሰንዝሯል። ይህም ግጭቱ የሚቀጥል ከሆነ የኢራን አጠቃላይ የኒውክሌር መሰረተ ልማት አደጋ ላይ እንደሚወድቅ ከዋይት ሀውስ የተሰጠው ቀጥተኛ ምልክት ነው። ሰኞ ጠዋት በፎክስ ኤንድ ፍሬንድስ ፕሮግራም ላይ ንግግር ያደረጉት ፕሬዝዳንት ዶናልድ ትራምፕ የማያስማማ አቋም ይዟል። በቀጥታ ሲናገሩ ስትሬቱን እየተቆጣጠርን ነው፣ ምንም የላቸውም ብሏል። አክለውም የባህር ላይ ደህንነት ስር ነቀል በሆነ መልኩ እንደገና ማዋቀር እንደሚያስፈልግ ጠቁመው ዩኤስ የባህር ላይ የመጓዝ ነጻነትን ለማረጋገጥ ከፍተኛ ደምና ሀብት እያፈሰሰች በመሆኑ ባለጸጋ ዓለም አቀፍ ሀገራት ዋሽንግተን ለዓለም አቀፍ ንግድ ጠባቂ በመሆኗ በቀጥታ ካሳ መክፈል እንዳለባቸው ተናግሯል። ዋሽንግተን ኢራንን በእነዚህ ከፍተኛ የአየር ጥቃቶች ስር ትንበረከካለች ብላ ጠብቃ ከሆነ በምድር ላይ ያለው እውነታ የሚያሳየው ተቃራኒውን ነው። ምዕራባውያን የስለላ ድርጅቶችና የቀጠናው ባለሙያዎች እንደዘገቡት ከሆነ ጥቃቶቹ እስካሁን የቴህራንን የፖለቲካ ፍላጎት አልቀየሩትም። ከዚህ ይልቅ ጠንካራ የሀገር ውስጥ አንድነትና ሰፊ ቀጠናዊ የአጸፋ ጥቃቶችን ቀስቅሰዋል። የኢራን የሀገር ውስጥ ሁኔታ በጣም ተለዋጭ ነው። ሀገሪቱ ከሳምንታት በፊት በመጀመሪያዎቹ ግጭቶች የተገደሉትን የቀድሞ ጠቅላይ መሪ አያቶላ አሊ ካሜኒን በጋራ በማዘን ላይ ትገኛለች። ተተኪያቸው ሙጅታሚን ካሚኒ የወጣውን የጽሑፍ አዋጅ በምዕራባውያን ጥምረት ላይ ፍጹም እና የማያወላውል በቀልን ለመበቀል ምሏል። ምንም እንኳን የአሜሪካ የስለላ ድርጅት በህይወት ካለው የአገዛዙ አካል መካከል ግጭትን እስከምን ድረስ መግፋት እንዳለባቸው አያውቁም ያሉ የውስጥ ልዩነቶች እንዳሉ ቢጠቁሙም የበላይ የሆኑት የሃይማኖትና ወታደራዊ አመራሮች ግን ፍጹም እምቢተኝነትን መርጧል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋልባፍ ለምዕራባውያን ጠንካራ ማስጠንቀቂያ በለጠፉት ጽሑፍ ላይ ማስፈራራትና የዝርፊያ ዘመን አብቅቷል፣ አንንበረከክም ብሏል። በእሁድ ምሽት የእምቢተኝነት በአጎራባች የባህረ ሰላጤ ሀገራት ውስጥ በተበተኑ የአሜሪካ ይዞታዎች ላይ ወደ ተተኮሱ በርካታ ሚሳኤሎችና ድሮኖች ተቀይሯል። የኢራን አብዮታዊ ዘብ በሚከተሉት ላይ የተሳካ ጥቃት ማድረሱን በይፋ ተናግሯል። በዮርዳኖስ የፊት መስመር ይዞታዎች በቦምብ በመደብደብ ወሳኝ የነዳጅ መጋዘኖችንና የጥይት ክምችቶችን ማቃጠሉን ገልጿል።
በባህሬ ማናማ ላይ የሚሳኤል ፍንጣሪዎች የአሜሪካ አምስተኛ መርከብ ሰፈር አቅራቢያ የሚገኘውን የድሮን ህዝብ መሰረተ ልማትና የኤሌክትሮኒክስ ውጊያ ድጋፍ መስጫ ማዕከላትን ኢላማ ባደረጉበት ወቅት አስቸኳይ የአየር መከላከያ ሳይረኖች እንዲጮሁ አድርጓል። ኩዌት እና ኳታር የሀገር ውስጥ መከላከያ ሰራዊቶቻቸው በአሜሪካ ኃይሎች የሚጠቀሙባቸውን የሎጂስቲክ ማዕከላት ለመጠበቅ ንቁ የአየር መከላከያ እርምጃዎች እንዲወስዱ አስገድዳቸዋል። ዘጋርዲያን ባሳሰበው ዘገባ መሰረት የደህንነት ጥናት ኢንስቲትዩት የተነተነውን ግጭቱን ቀጠናዊ የማድረግ ሂደት ሆን ተብሎ የተነደፈ የማስፈራሪያ ስትራቴጂ ነው። ኢራን ለአረብ ጎረቤቶቿ ግልጽና አስፈሪ መልእክት እየላከች ነው። ግዛታችሁ ወይም የአየር ክልላችሁ ለአሜሪካ ትንኮሳ ማረፊያ እንዲሆን ከፈቀዳችሁ የእናንተም ሉዓላዊ መሰረተ ልማት ከኢራን ጋር አብሮ ይቃጠላል። እንደ በፊቱ በዲፕሎማሲያዊ መንገድ የሚያስታርቁት እንደ ኳታርና ኦማን ያሉ ሀገራት እንኳን ጥቃት ደርሶባቸዋል። የቴህራን ይህንን ልሳን የሆነው ኑር ኒውስ ዶሃ እና ስካትን በግልጽ በማውገዝ እንደ ገለልተኛ ዳኛ ከመሆን ይልቅ ከአሜሪካ ፍላጎት ጋር ሙሉ በሙሉ የተጣጣመ የዲፕሎማሲያዊ ሽምግልና እያደረጉ ነው ሲል ከሷል። በዚህ ምክንያት በኳታር የአየር ክልል ከተመቱ የኢራን ሚሳኤሎች የወደቁ ፍንጣሪዎች በምድር ላይ ያሉ ሲቪሎችን ያቆሰሉ ሲሆን ይህም የኳታር መንግስት ኢራንን ለደህንነት መጣስ ሙሉ በሙሉ በሕግ ተጠያቂ መሆኗን እንዲያውጅ አድርጎታል። እዚህ ድንገተኛ ወታደራዊ ውጥረት ሰብአዊና ኢኮኖሚያዊ ዋጋ በመካከለኛው ምስራቅ ድንበር ባሻገር እያስተጋባ ይገኛል። የሆርሙዝ ሰርጥ የዓለም አቀፍ የኃይል ኢኮኖሚ እውነተኛ የደም ስር ነው። ይህም የዓለማችን 20 በመቶ ፈሳሽ የተፈጥሮ ጋዝና ነዳጅ በየቀኑ የሚያልፉበት ጠባብ መተላለፊያ ነው። ዛሬ ያ የደም ስር ተጨምቋል። አሁን የሚከታተሉት የባህር ላይ መረጃ ሰብሳቢ ድርጅቶች እንደዘገቡት በወሽመጡ በኩል የሚደረገው የንግድ መርከቦች እንቅስቃሴ በወራት ውስጥ ወደ ታየው ዝቅተኛ ደረጃ ማሽቆልቆሉን ገልጿል። በንቃት እየተካሄደ ካለው የሚሳኤል ልውውጥ የተነሳ ዓለም አቀፍ የመርከብ ኩባንያዎች ስብስቦቻቸውን ከፍተኛ አደጋ ካለበት ቀጠና ውጭ መልሕቅ እንዲጥሉ እያዘዙ ነው። የተባበሩት መንግስታት ድርጅት ዓለም አቀፍ የባህር ላይ ድርጅት የደህንነት ሁኔታዎች እስኪያረጋግጡ ድረስ ሁሉም የሲቪል መጓጓዣዎች ወሽመጡን ሙሉ በሙሉ እንዲያስወግዱ ግልጽ ማስጠንቀቂያ የያዘ አስቸኳይ መመሪያ አውጥቷል። ይህ በውኃ ላይ አፋጣኝ ሰብአዊ ቀውስን ፈጥሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንደገለጹት በአሁኑ ወቅት ከ6000 በላይ ዓለም አቀፍ የባህር ተጓዦች በጭነት መርከቦች ላይ ተዘግቶባቸው ይገኛሉ። ይህም በሀያላን ሀገርና በቀጠናው ግዙፍ ኃይል መካከል ባለው ቀጥተኛ የጦርነት መፋጠጥ መሃል የተያዙ ናቸው። ፋይናንስ ድንጋጤ ፈጣን ነበር። ሰኞ ዕለት ገበያዎች ሲከፈቱ ለመስከረም ወር የሚቀርበው የብሬንት ድፍድፍ ነዳጅ በከፍተኛ ሁኔታ በ4% ገደማ ጨምሮ በአንድ በርሜል $79 አካባቢ ሆኗል። የዌስት ቴክሳስ ኢንተርሜዲየትም ተመሳሳይ ጭማሪ አሳይቷል። የፋይናንስ ተንታኞች እንደሚያስጠነቅቁት ኢራን በተራራማ የባህር ዳርቻዎች ላይ የተደበቁ ተንቀሳቃሽ ሚሳኤል ማስወንጨፊያዎችን በመጠቀም የተራዘመ የደፈጣ ውጊያ ዘመቻ ካካሄደች የነዳጅ ዋጋ በጥቂት ሳምንታት ውስጥ $100 በቀላሉ ሊያልፍ ይችላል። ይህም ከፍተኛ ዓለም አቀፍ የዋጋ ግሽበትን ማዕበልን ይቀሰቅሳል። ዓለም አቀፉ ማህበረሰብ በድንጋጤና በውግዘት በፍጥነት የሚደረጉ የመከላከያ ሽግሽጎች ምላሽ እየሰጠ ይገኛል። በኒውዮርክ በተባበሩት መንግስታት ድርጅት ዋና ጸሐፊ ጉተሬዝ ዋሽንግተንም ሆኑ ቴህራን በአፋጣኝ ከፍተኛ ራስን የመግታት እርምጃ እንዲወስዱ እና ወደ ድርድር ጠረጴዛ እንዲመለሱ አስቸኳይ ጥሪ አቅርቧል። የተመድ የተራዘመና ሁሉን አቀፍ የተለመደ ጦርነት ለዓለም ሕዝብ አስከፊ መዘዞችን እንደሚያስከትል እና ከቀውስ በኋላ የሚደረጉ የኢኮኖሚ ማገገሚያዎች በዘላቂነት እንደሚያደናቅፍ አስጠንቅቋል። በተመሳሳይ ጊዜ የአሜሪካ ምዕራባውያን አጋሮች የጂኦፖለቲካዊ አቋማቸውን እያጠናከሩ ነው። በለንደን የብሪታንያ መንግስት ዛሬ ባወጣው መግለጫ የኢራን አብዮታዊ ዘብ በይፋ በሽብርተኝነት መዝገብ ውስጥ ለማካተት በፍጥነት እየተንቀሳቀሰ መሆኑን አስታውቋል። ይህም ከአሜሪካ የህግ ማዕቀፍ ጋር በቀጥታ የሚጣጣም ነው። በአሜሪካ የሀገር ውስጥ የፖለቲካ ክፍፍሉ እየጠነከረ መጥቷል። ወግ አጥባቂው ወገኖች የአስተዳደሩን ወሳኝና ከፍተኛ የአየር ኃይል አጠቃቀም ሲያደንቁ፣ ሴናተር በርኒ ሳንደርስን ጨምሮ ተራማጅ ህግ አውጪዎች ውጥረቱን በጽኑ አውግዘዋል። ሳንደርስ ባወጡት ይፋዊ ጽሑፍ ላይ ባልተረጋጋ መሰረት ላይ የተመሰረተውን እና ግዴለሽ ጦርነት ሲሉ የጠሩት ግጭቱን እንደገና መጀመር የቁጥጥር የሌላቸው ሰዎች ህይወት እንደሚያጠፋ፣ በቢሊዮኖች የሚቆጠር የግብር ከፋዮች ገንዘብ እንደሚያባክንና
አሜሪካን በስትራቴጂካዊ መንገድ ጠንካራ እንደማያደርጋት ገልጿል። ዛሬ ምሽት በፋርስ ባህረ ሰላጤ ላይ ፀሐይ ስትጠልቅ የቅርብ ጊዜው የወደፊት እጣ ፈንታ አሁንም በአደገኛ ሁኔታ ባልታወቀ ምዕራፍ ላይ ይገኛል። የጋራ የባህር ላይ መረጃ ማዕከል እንዳረጋገጠው ሰሜናዊ መስመሮች በኢራን የባህር ኃይል ዛቻዎች የተዘጉ ቢሆንም ጥቂት መርከቦች በምዕራባውያን የባህር ኃይል ጥበቃ ስር ደቡባዊውን መስመር ተጠቅመው ለመጓዝ እየሞከሩ ነው። ነገር ግን የአሜሪካ ኃይሎች ጥቃታቸውን ለመቀጠል በተጠንቀቅ ባሉበትና የኢራን ውጭ ጉዳይ ሚኒስቴር የአሜሪካ ቦምቦች በኢራን ምድር ላይ እየወረዱ እስካሉ ድረስ ዲፕሎማሲ ሙሉ በሙሉ ከንቱ መሆኑን በማስጠንቀቅ ላይ ባለበት በዚህ ወቅት ቀጠናው በካራ ጫፍ ላይ ቆሟል። ፔንታጎን የጥቃት ኢላማዎቹን በሚያዘምንበትና የዓለም ኢኮኖሚ ለተጽዕኖ ራሱን እያዘጋጀ ባለበት በዚህ ወቅት ሁኔታው መከታተላችን እንቀጥላለን። ይህ አዲስ አበባ ነው። በየሰዓቱ ለሚኖሩን ተጨማሪ መረጃዎች ከኛ ጋር ይቆዩ። ቻናላችንን ሰብስክራይብ ማድረግዎን አይርሱ። ቪዲዮን ከወደዱት ላይክ እና ሼር ያድርጉ። ሐሳቡ ካለዎት የአስተያየት መስጫ ሳጥኑን ይጠቀሙ። በሌላ ዜናዎች እስከምንገናኝ ሰላም ቆዩልን።